በዛሬው ቪዲዮአችን በዓለማችን ላይ እጅግ አስከፊ የአካባቢና የአየር ብክለት ያለባቸውን 10 ሀገራትን እንመለከታለን። በአሁኑ ሰዓት በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች ንጹህ አየር ለመተንፈስ እና ንጹህ አካባቢ ለማየት ናፍቀዋል። ከልክ ያለፈ የፋብሪካ ጭስ፣ የፕላስቲክ ክምችቶች፣ የንጹህ ውሃ እጥረት፣ ጦርነት እና ደካማ የቆሻሻ አያያዝ ብዙ ሀገራትን ለኑሮ አስቸጋሪ አድርጓቸዋል። የዓለም ጤና ድርጅት አዲስ ጥናት መሰረት በየዓመቱ ከ7 ሚሊዮን በላይ ሰዎች አየር በመበከሉ ምክንያት ሕይወታቸውን ያጣሉ። በዚህ ቪዲዮ የዓለም አየር ጥረት መለኪያ IQAir እና የዓለም ጤና ድርጅት መሰረት በማድረግ የዓለማችን እጅግ የተበከሉ በቆሻሻ የተጨናነቁ 10 ሀገራትን እንመለከታለን። በተለይ ቁጥር 1 ላይ ያለችው ሀገር የምትገኝበት ሁኔታ ማንኛውንም ሰው ያስደነግጣል። እስከ መጨረሻው አብራችን እንድትቆዩ ስል በአክብሮት እጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብታደርጉ በየዕለቱ አነጋጋሪ፣ አዝናኝ እና አስተማሪ ቪዲዮዎች በየዕለቱ ይደርሶታል። ይህን ቪዲዮ ላይክ በማድረግ እንድትጀምሩ ስል እጠይቃችኋለሁ። 10ኛ ኔፓል። ኔፓል በመንፈሳዊ ቤተመት በሰላማዊ የቡዲዝም ባህሏ እና በዓለማችን ከፍተኛው ተራራ የኤቨረስት ተራራ ባለቤት በመሆኗ ትታወቃለች። ነገር ግን ከዚህ ድንቅ ተፈጥሮ በስተጀርባ አሰቃቂ እውነታ አለ። የኔፓል ዋና ከተማ የሆነችው ካትማንዱ በሸለቆ ውስጥ በመገኘቷ ምክንያት ያረጁ ተሽከርካሪዎች እና ከጡብ ማምረቻ ፋብሪካዎች የሚወጡ ጢስ ተከማችቶ ታፍኖ ይቀራል። የዓለም ጤና ድርጅት WHO እንደሚያስታውቀው በኔፓል አየር ውስጥ የሚገኘው የአየር ብክለት ጥቃቅን ቅንጣቶች የፓርቲክሌት ኦፍ ማተር መጠን 46.2 ማይክሮግራም ፐር ሜትር ኪዩብ እንደደረሰ ያሳውቃል። ይህ ማለት ከጤና ድርጅት መመሪያ በላይ በ9 እጥፍ ጨምሯል ማለት ነው። ይህም በህፃናትና በሰራተኞች ላይ የሳምባና የልብ ህመም አደጋን በከፍተኛ ሁኔታ ያደረሰ ይገኛል። ከዚህም የተነሳ የኔፓል ሀገር ነዋሪዎች እያንዳንዷን ቀን ከባድ ህይወት በማሳለፍ ይኖራሉ። 9ኛ ኢራቅ። የኢራቅ የአየር ብክለት ከፋብሪካ ጢስ ባለፈ የተፈጥሮና የጦርነት ጠባሳ ውጤት ነው። ለዓመታት የዘለቀው ወታደራዊ ግጭት፣ የነዳጅ ማውጣትና የማጣራት ስራዎች እና የተፈጥሮ ደን መጨፍጨፍ ሀገሪቷን ለአሸዋና የአቧራ አውሎ ነፋሶች ተጋላጭ አድርጓታል። በየዓመቱ በሚነሱ ከባድ አውሎ ነፋስ ምክንያት በሺዎች የሚቆጠሩ የሀገሪቱ ነዋሪዎች የመተንፈስ ችግር አጋጥሟቸው ወደ ሆስፒታል ይጎርፋሉ። የኢራቅ የአየር ብክለት ጥቃቅን ቅንጣቶች የፓርቲክሌት ማተር መጠን 48.7 ማይክሮግራም ፐር ሜትር ኪዩብ ሲሆን ይህም የነዳጅ ጋዝ ማቃጠል ከሚፈጥረው መርዛማ ኬሚካል ጋር ተደማምሮ የህዝቧን ህይወት በየቀኑ አደጋ ላይ ጥሎ ይገኛል። 8ኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። ኮንጎ የዓለማችን ሁለተኛው ትልቁ የኮንጎ ዝናብ ደን በሙዚቃ ባህሏና ለስልኮቻችን የሚያስፈልጉ እንደ ኮባልት ያሉ ውድ ማዕድናት ባለቤት በመሆኗ ትታወቃለች። ሆኖም ግን በሀገሪቱ ኤሌክትሪክ ኃይል እጥረት በመኖሩ አብዛኛው ህዝብ ለምግብ ማብሰያነት የዛፍ ከሰል ይጠቀማል። ይህም አስከፊ አደጋ የሚያስከትል የቤት ውስጥ የአየር ብክለት ይፈጥራል። በተጨማሪም ቁጥጥር የሌለው የማዕድን ማውጣት ስራ አየሯን በከባድ ብረቶች በክሎታል። በኮንጎ አየር ብክለት ጥቃቅን ቅንጣቶች የፓርቲክሌት ማተር መጠን 50.2 ማይክሮግራም ፐር ሜትር ኩብ ደርሷል። ይህም በተለይ በህፃናት ጤና ላይ ከፍተኛ አደጋ ጥለዋል። 7ኛ ቻድ። ቻድ የአፍሪካ ሞቃታማ ልብ በመባል የምትታወቅ በሰሃራ በረሃ አቅራቢያ የምትገኝ እና በባህላዊ የዘላን አኗኗራ የታወቀች ሀገር ናት። ነገር ግን በቻድ ያለው ብክለት የተፈጥሮና የመሰረተ ልማት ማነስ ውጤት ነው። ከሰሃራ የሚነሳው ከባድ አቧራ ከተማዋን ሲሸፍነው በቂ የቆሻሻ ማስወገጃ ባለመኖሩ ህዝቡ ቆሻሻ በየመንገዱ ያቃጥላል። የቻድ የአየር ብክለት ጥቃቅን ቅንጣቶች ፓርቲክሌት ማተር መጠኗ 50.2 ማይክሮግራም ፐር ሜትር ኪዩብ ሲሆን የዓለም ጤና ድርጅት ያስቀመጠው መመሪያ ከ10 እጥፍ በላይ በመጣስ ለነዋሪዎቿ እጅግ አደገኛ አየር እንድታቀርብ አድርጓታል። 6ኛ ግብፅ። ግብፅ በዓለም ታዋቂ በሆኑ ፒራሚዶቿ፣ በረጅሙ የናይል ወይም የአባይ ወንዝ እና በታላቁ የፈርዖን ታሪክ ትታወቃለች። እኛም ከሀገራችን ኢትዮጵያ ጋር ባላት ግንኙነት የተነሳ እናውቃታለን። እንደ ጠላትም ሀገር እናያታለን፣ ምክንያቱም ጠላት ሀገርም ስለሆነች። ነገር ግን በዋና ከተማዋ ካይሮ በየዓመቱ ጥቁር ደመና ብላክ ክላውድ የሚባል አስፈሪ ክስተት ይታያል። እንደሚታወቀው የአባይ ወንዝ ለግብፅ የመኖር ዋስትናዋ ሲሆን፣ ነገር ግን የአባይ ወንዝ ከግብርና በሚወጡ ተረፈ ምርቶችና የፕላስቲክ ቆሻሻዎች በክሏል።
በተጨማሪም ገበሬዎች የሩዝ ገለባዎችን ሲያቃጥሉና በሺዎች የሚቆጠሩ ካረጁ መኪኖች የሚለቀቁ ጢስ በአንድ ላይ ሲቀላቀል አየሩን ይደፍነዋል። የግብፅ የአየር ብክለት ጥቃቅን ቅንጣቶች መጠን 52.9 ማይክሮግራም ፐር ሜትር ኪዩብ ደርሷል። የጤና ባለሙያ እንደሚናገሩት በካይሮ አንድ ቀን ሙሉ መተንፈስ ከ20 ሲጋራ ማጨስ ጋር እኩል አደጋ አለው ይላሉ። ጉድ እኮ ነው። አምስተኛ ህንድ በዓለም አስደናቂው ታጅ መሃል እና በቦሊውድ ሲኒማ በቅመማ ቅመሞቿና በህዝብ ብዛቷ አንደኛ በመሆኗ ትታወቃለች። ብዙዎቻችን ህንድን የምናውቃት በቦሊውድ ፊልሞቿ እና መንገድ ላይ በሚሸጡ ምግቦቿ ወይም ስትሪት ፉዶቿ ነው። ሆኖም በህንድ ፈጣን የኢንዱስትሪ እድገትና የከሰል ድንጋይ ማቃጠል አገሪቷን አበላሽቷታል። በኒው ዴልሂ በክረምት ወቅት የሚፈጠረው ከባድ የጢስ ጉም ምክንያት ትምህርት ቤቶችና ቢሮዎች እስከ መዘጋት ይደርሳሉ። በህንድ የአየር ብክለት ጥቃቅን ቅንጣቶች ፓርቲኩሌት ማተር መጠን 54.4 ማይክሮግራም ፐር ሜትር ኪዩብ ደርሷል። የዓለም ጤና ድርጅት ጥናት እንደሚጠቅሰው ይህ ብክለት የዜጎች ዕድሜ ዘመን በአማካይ በ5 ዓመት ይቀንሰዋል ይላል። በአራተኛ ደረጃ የምናገኛት ቡርኪና ፋሶ ስትሆን ብዙዎቻችን ቡርኪና ፋሶን የምናውቃት በባህላዊ የጥበብ ስራዎቿ፣ በጨርቃጨርቅ ውጤቶቿ እና በአፍሪካ ትልቁ የፊልም ፌስቲቫል ፌስፓኮ አዘጋጅነቷ ትታወቃለች። ቡርኪና ፋሶ ያልተሰሩ አቧራማ መንገዶቿ እና የመጓጓዣ መሰረተ ልማት ማነስ አየሯን በዱቄት አቧራ ይሞሉታል። ከዚህም በተጨማሪ የፕላስቲክ ቆሻሾች የማስወገድ ልምድ ባለመኖሩ ህዝቡ በየደጃፍ ቆሻሻን ያቃጥላል። የሀገሪቷ የአየር ብክለት ጥቃቅን ቅንጣቶች ፓርቲኩሌት ማተር መጠን 58.8 ማይክሮግራም ፐር ሜትር ኪዩብ ሲሆን ይህም የሳምባ እና የልብ ህመም አደጋን በከፍተኛ ሁኔታ ጨምሮታል። በዚህም የተነሳ የቡርኪና ፋሶ ህዝቦች እያንዳንዷን ቀን ከባድ አየር በመተንፈስ ይኖራሉ። ሶስተኛ ታጂኪስታን በማዕከላዊ እስያ በሚገኙት ውብ እና አስደናቂ የፓሚር ተራራዎች እና በጥንታዊ የሐር መንገድ ታሪኳ ትታወቃለች። ነገር ግን በሀገሪቷ ያሉ የድሮ የሶቪየት ዘመን የአሉሚኒየም እና የብረታ ብረት ፋብሪካዎች መርዛማ ጢስ ወደ አየር ይለቀቃሉ። ታጂኪስታን ተራራማ መሬት አቀማመጧ ደግሞ ጢሱ ታፍኖ በሸለቆች ውስጥ እንዲቀር ያደርገዋል። በታጂኪስታን የአየር ብክለት ጥቃቅን ቅንጣቶች ፓርቲኩሌት ማተር መጠን 57.3 ማይክሮግራም ፐር ሜትር ኪዩብ በመድረሱ በዓለማችን የነሐስ ደረጃን በመያዝ ሶስተኛው እጅግ የተበከለች ሀገር ሆናለች። አስቡት፣ የታጂኪስታን ሀገር ነዋሪ ብትሆኑ እያንዳንዷን ቀን ምን አይነት ህይወት እንደምትኖሩ። ሁለተኛ ባንግላዴሽ የምትታወቀው በዓለማችን ረጅም የተፈጥሮ የባህር ዳርቻ፣ በለም የሻይ እርሻዎቿና ለዓለም ገበያ የሚቀርቡ አልባሳቶቿ ትታወቃለች። አሰቃቂ እውነታ ግን በሀገሪቱ ውስጥ ያሉ ከ7000 በላይ የጡብ ማምረቻዎች እቶኖች በቀን 24 ሰዓት ጥቁር ጢስ ወደ አየር መለቀቃቸው የሀገሪቷን አየር በከባዱ በክለዋል። የባንግላዴሽ የአየር ብክለት ጥቃቅን ቅንጣቶች ፓርቲኩሌት ማተር መጠን 66.1 ማይክሮግራም ፐር ሜትር ኪዩብ ደርሷል። ይህም የዓለም ጤና ድርጅት ካስቀመጠው አስተማማኝ መስፈርት ከ13 እጥፍ በላይ ብልጫ አለው። በሀገሪቷ ከ20% በላይ የሚሆኑት ሞቶች በቀጥታ ከአካባቢ ብክለት ጋር የተያያዙ ናቸው። ወደ አንደኛው ከመግባታችን በፊት ቻናላችን እስካሁን ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል አሳውቃለሁ። አንደኛ ደረጃ ላይ የምናገኛት ፓኪስታን ነው። ፓኪስታን በከፍተኛ የኬቱ ተራራ፣ በጣፋጭ ማንጎ ፍሬዎቿ፣ በበለጸገ የሱፊ ባህሏ እና በክሪኬት ስፖርት ፍቅር በዓለም ታዋቂ ናት። ነገር ግን በ2026 በዓለማችን እጅግ የተበከለችው ሀገር በመባል በደረጃ 1 ላይ የምትገኘው ሀገር ፓኪስታን ሆናለች። የሀገሪቱ ታሪካዊ ከተማ የሆነችው ላሆር በየዓመቱ የዓለም ብክለት ዋና ከተማ የሚል አስፈሪ ስም ታገኛለች። ጥራት የሌላቸው ነዳጆች፣ ቁጥጥር የሌላቸው ፋብሪካዎች እና የሰብል ቅሪቶችን ማቃጠል ከተማዋ ሙሉ በሙሉ በነጭና ጥቁር ጢስ ይሸፍኗታል። በፓኪስታን አየር ውስጥ ያለው የአየር ብክለት ጥቃቅን ቅንጣቶች ፓርቲኩሌት ማተር መጠን 67.3 ማይክሮግራም ፐር ሜትር ኪዩብ ደርሷል።
እነዚህ 10 ሀገራት የሚያሳዩ የአየር ብክለት ለአንድ ሀገር ብቻ ሳይሆን ለሁላችንም አደገኛ የሆነ የዓለም ስጋት መሆኑን ነው። የዓለም ጤና ድርጅት እንደሚለው የአየር ጥራትን ማሻሻል የሰው ልጅ የመጀመሪያው ተግባሩ መሆን እንዳለበት ይገልጻል። እርሶስ በምትኖሩበት አካባቢ የአየር ጥራት እንዴት ነው? ከነዚህ ሀገራት የትኛው ብክለት የበለጠ አስገረማችሁ? አስተያየቶቻችሁን ከታች ኮመንት ላይ ጻፉልን። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ለሌሎች እንዲደርስ ሼር አድርጉት። ተጨማሪ አነቃቂና መረጃ አዘል ቪዲዮ እንዲደርሱ ቻናላችን ሰብስክራይብ አድርጉ። አብራችሁን እስከ መጨረሻው ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።